ታሪክን ለመቀየር የሚደረግ ጥረት ካለ ሁላችንም ልናወግዘው ይገባል። እኔ ህወሓት ከዚህ ነፃ ነው እያልኩ አይደለም። በተግባር ቀድሜ እኮ ይሄን የዚህ አካባቢ ህዝብ ለየት ባለ መልኩ ጥያቄ መስተናገድ አለበት የሚል እምነት ከነበራቸው ውስጥ ነኝ። ወስነንም እናውቃለን። የዚህ አካባቢ ተወላጆች ከሽሬ ይልቅ ጎንደር ነው ቤት የሚሰሩት። ስለዚህ ቤት እንስጥ እያልን እኮ ጀምረን ነበር። ያው የልብስ አልሆነም፣ ብዙም አልገፋንበትም፣ አልተሳካም። ግን ሪያላይዜሽኑ ነበረ ነው የምላቸው። ኢንተሪም አድሚኒስትሬሽን ስገባ ክሊር ነበር። ፕሪቶሪያ ስምምነትም በዚህ መልኩ መደረግ አለበት ብሎ ያለው ነው። እስካሁን የተደናቀፈበት ምክንያት መድገም አልፈልግም። ምን የሚባል ኃይል ምን ማድረግ እንደሚፈልግ ተደጋጋሚ እያወራን የመጣው ስለሆነ ይሄ ከህዝቡ ጋር የሚያገናኝ ነገር አለው ብለን አንወሰድ። ካድራ ሲወራ ማይካድራ ተጨፍጭፈናል የሚልም አለ። ማን የጨፈጨፈው? እስኪ እናንተ ተጠያቂውን ጠይቁ። መጠየቅ ያለበትን ጠይቅ። ሁሉ እኔ እዚህ እጅ ካለኝ ልጠየቅ። ማንም እጅ ያለው ሰው መጠየቅ አለበት። ሰዎች እርስ በርስ የሚገዳደሉበት ሁኔታ የፈጠረ መጥፎ ፖለቲካ፣ ብልሹ ፖለቲካ ለማስተካከል በሚደረግ ጥረት ሰላምን ሆስቴጅ አናድርገው ነው ያለበት። መጠየቅ ያለባቸው ሰዎች ካሉ መጠየቅ መቻል ከማንም ወገን ነው። ቢያንስ ግን የህዝብ ጠብ አይደለም ብላችሁ ሁላችሁ እየገለጻችሁ ነው። የህዝብ ጠብ አለመሆኑን ህዝቦች ተቀራርበው በሚያደርጉት ውይይት መፈታት መቻል አለበት። ከወልቃይት እና ከጸገዴ የተፈናቀለ ሌላ አካባቢ ሱዳን የሚኖር ሌላ አካባቢ የሚኖር መመለስ አለበት ነው። it works both ways። ተፈናቃይ መመለስ ማለት ተፈናቃይ ወደ አገሩ ለመመለስ የሚያስችሉት ሁኔታዎች ፈጥረህ ማቋቋም መቻል ማለት ነው። ቁጥሩን አላውቅም፣ ምን ያክል ተፈናቃይ ያለ ሱዳን ምን ያክል መመለስ አለበት የሚለው ዝርዝር will be worked out። ግን የሆነ ማካለል ስትጀምር በአቅጣጫ የምታካለው ነገር አለ። በታሪኬ በወልቃይት ጸገዴ መሆኑን ስቸው ማላቅም በደንብ ማውቃለሁ። አንዳንድ አካባቢዎች እኮ መጠሪያቸው የመጣው ለአስተዳደር ድምጽ ተብሏል። ምንድን ነው ይሄ አካባቢ ራሱን መቻል የሚችል አካባቢ ለምን ከፌደራል ፕሮጀክቶች መራቅ ያለበት? የምርምር ጣቢያዎች አሉ፣ መሰራት መቻል አለበት። ይሄንን ለማድረግ የሚያስችል ይሁንታ ዘግይቶም ቢሆን መምጣቱ ጥሩ ነው የሚል እምነት አለ። ቀራብ ትግራይ የተባለው ሲካለል በቋንቋ በትግርኛ ቋንቋ ዙሪያ የተደረገ መካለል አለ። በታሪክም ቁርኝት ያለው ነው። ልዩነት በዚህ ደረጃ አልነበረም። የተጋነነ በመጣ ቁጥር ግን አሁን ወደ ግጭት የገባቸው ሁኔታዎች ተፈጥሯል። ፖለቲካውን እንተው። ፖለቲከኞች በፈጠርነው ችግር ምክንያት ህዝብ ለመርስ በርሱ ይባላል ነው። እኛም ወጣ ብለን እስኪ የፖለቲካ አጀንዳችንን እንተውና ህዝቡ ያለውን whatever ልዩነቱ ይሁን አንድነቱን በራሱ ጊዜ መፍታት የሚችልበት ሁኔታ እንፍጠር ነው ያለው። በዚህ ህዝብ ላይ የሆነ ማንነት ሊጭናች ምንም ጥያቄ የለውም። ይሄን ክሊር እናድርግ። በዚህ ላይ ተመሰረተን ግን ይሄ ማንነት ጥያቄ እስኪረጋገጥ ተብሎ ይሄ ህዝብ ለምን ከልማት ይርቃል? ይሄ ህዝብ